ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ኢየሱስ ክርስቶስ ኢትዮጵያውን የሚያውቁት አይመስለኝም። ቤተክርስቲያን ያለ ክርስቶስ ምንም ናት። ጉልላቱ፣ አሰራሩ፣ ክብ መሆኑ፣ ቤተ መቅደሱ 3 ክፍል መሆኑ እና ቤተክርስቲያን ስለ ክርስቶስ ስትጠየቅ ግራ ነው የሚገባት። ምኑን ታንሰው ይወክለኛል? ምክንያቱም የሁሉ ዓመት ብላ አሳይን አታረግም። አንተ በጣም የሚታፈርብን ሰዎች ናሉ። ቢባል ተሳካለህ ሄደ የምትሰድበው እግዚአብሔር፣ ሲሳካለህ የምታመሰግነው እግዚአብሔር። አስበው እግዚአብሔር የቲም ማሽን አይደለም። አንዱ እንደ ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ኢየሱስ ክርስቶስ ኢትዮጵያውን የሚያውቁት አይመስለኝም። አይ ዶንት ኖ፣ ወይ በግዕዝ ስለሚቀደስ ሊሆን ይችላል፣ ማለቱ በግዕዝ ስለሆነ ሊሆን ይችላል። ግን ብዙ ሰዎች ከውስጥ ሆኜ ሳይ ቅዳሴ ላይ ስሳተፍ መጽሐፍ ሳነብ ብዙ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን የማትሰብክ ይመስላቸዋል። እስቲ እንዴት ነው የምትሰብከው? ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ምንድን ነው? በደንብ ቤተክርስቲያን ሊቃውንት ቁጭ ብሎ ቢያወሩበት ላሉ በእኔ አንደበት ከሚናገር ግን በትንሹ ራሱ ቤተክርስቲያን ያለ ክርስቶስ ምንም ናት። አሁን በጣም የሚናገረው ራሷ ነው። የክርስቶስ አካል ናት ነው ቤተክርስቲያን። የክርስቶስ አካሉ ናት ማለት የምታየው ክርስቶስን ስታየው ራስ ብቻ አይደለም የምታየው። ቤተክርስቲያን ስታይ ክርስቶስ ነው የሚታይ፣ አካሉ ናት ነው። ሁሉ ነገሯ ክርስቶስ ነው። ከመጀመሪያው ከቅጥሩ ስገባ እያንዳንዷ ነገር የመጀመሪያውን ያሁን ሰው ሄደ እኔ በጣም ዲፕ ትሆንብኛል ቤተክርስቲያን። እንግዲህ በጣም ረቂቅ ናት። ላይክ አሁን የነገረችን ነው። ስትጠልቅ ደግሞ አይምሮ መሸከም የማይችለው ጥበብ ነው የምታገኙ። አስበው፣ እዚህ በኩል ያሉት ግንቡን ስትሳለም ክርስቶስን የገነዙት ኒቆዲሞስና ዮሴፍን እያሰብክ ነው። ከዛ ወድቀህ ስትሰግድ ደግሞ ያን የክርስቶስን ስጋ እየተሳለምክ እንደሆነ ጉልላቱ፣ አሰራሩ፣ ክብ መሆኑ፣ ቤተ መቅደሱ 3 ክፍል መሆኑ ሁሉ ነገር ከክርስቶስ ጋር ሪሌት ያደርጋል። እያንዳንዷ ነገር ከበሮ ውስጥ ያለው ጠጠር ራሱ 5 አማረ ሚስጥራት እያንዳንዷ ቁጥር እና አንዳንድ ሰው ምን ይመስላል? አሁን በጣም ዲፕ ሳልገባ መግለጽ የምፈልገው ይሄ ሲምቦሊክ የሚደረጉት ነገሩ ከመጣ በኋላ ሲምቦሊክ ያደረግናቸው ይመስላችኋል? ለምሳሌ ድንገት 5 ሆኖ ተገኘና በቃ ይሄ 5 አማረ ሚስጥራት አይደለም። 5 የሆነ 5 አማረ ሚስጥራት ምሳሌ ስለሆነ ነገሩ 12 የሆነ 12 ሐዋርያት ትርጓሜ ስለሆነ ጽናጽሉ ላይ ያሉት የሚያቃጭሉት 5 የሆኑት 5 አማረ ሚስጥራት፣ 2 የሆኑት የብሉይ ኪዳንና የሐዲስ ኪዳን የፍቅረ ቢጽና የፍቅረ እግዚአብሔር ተስቦ የተሰራ ነው እንጂ ሰደንሊ ከሆኑ በኋላ በትግል ከክርስቶስ ጋር ሪሌት የምናደርገው ነገር አይደለም። እያንዳንዱ የጽናጽሉ መጣል መደፋቱ፣ እየነጩ ማንሳቱን፣ እሱን ከበሮ መመታቱ፣ ወጥፍ መመታቱ፣ ጅራፉ መገረፉ ምኑን አንስተን ምኑን ተዋለ እና አንድ ጊዜ ዲያቆን ከሌን ጠይቆ የመለሰው መልስ ያስደንቀኛል። 50 ግርን አንዴ ኢንተርቪው ያደረጉት ይባላል። 50 ግር ትሉ እና መጀመሪያ ስትራመድ የምታነሳው ግር የትኛው ነው ሲሉት እስኪ ሊዮ ብሎ ለሞከር ሲነሳ በቃ ተደነቃቀፈ፣ ግራ ገባው። እና ቤተክርስቲያን ስለ ክርስቶስ ስትጠየቅ ግራ ነው የሚገባት። ምኑን ታንሳውሽ ማለት የትኛው ነገር ሜንሽን ይደረግ? መሬቱ፣ ሰማዩ፣ ሁሉ ነገር ክርስቶስ ነው። እና ምን በቃ ልክ እንዳምሳገር በቃ መንተባተብ ነው። አሁን እኔ ምኑን ላውራል ግራ የሚገባኝና እንደዛ ብዬ ነው መመለስ የምችለው። ስቲል ደግሞ ይሄን ሁሉ ሴንቹሪዎች የተሻገረ ጥበብ፣ 1000 ዓመታት የተሻገረ ጥበብ በሲምቦል ዲፕ ላይ ያስቀምጠ መተቸቱ ደግሞ ትንሽ ያማል አንዳንዴ። እንደ ጄኔሬሽን አንዴ ኔታ አሉ 40 ምንጭ ቅዱስ ገብርኤል ቤተክርስቲያን ሄጄ ያገኛቸዋለሁና ፊደል እንዴት እንደተፈጠረ፣ ዜማ እንዴት እንደተፈጠረ ቅዱስ ያሬድ ሲነግሩኝ በወቅቱ አክሱም ላይ ሰዎች በጣም በዘፈን ጠፍተው ነበር አሉና ቅዱስ ያሬድ በጣም ተጨነቀ። ያኔ እንግዲህ ወርቃማ ፔሪድ ነው ቅዱስ ያሬድ፣ አቡነ አረጋዊ፣ አጼ ገብረ መስቀል ንጉስ በነበሩ ሰዓት በቃ ንጉስም አሉ ጻድቃንም አሉ አብረው ነው በቃ ብዙ ላይክ ፐርፌክት የሆነ ሞመንት ነበርና በዛ ነው ተመስጦ ዜማውን የደረሰው። እና ግን አትሊስት እነሱ የፈጠሩትን ነገር እነሱ የሰሩትን ነገር በዚህ ጄኔሬሽን አይደል ለኢትዮጵያዊ ለዓለም ማድረስ መቻል አለብን። ብዙ ሰዎች አሁን ስለ ክርስቶስ ስታወራ እንተ ሃይማኖት ሌላ ነው እንዴ ብሎ I don't know why ለምን እንደሆነ አላውቅም ያስገርመኛልና ብራንዱ በሆነ መንገድ የተመታ ይመስለኛል። በጣም ይሄንን እንግዲህ ራሳችን ተጠያቂዎች ምን መሰለ። አሁን ለምሳሌ ኢንጂነሪንግ የተማረ ሰው ወይም ደግሞ አሁን እዚህ ውስጥ እናንተ ቁጭ ያልን 5 ዓመት ኢንጂነሪንግ ስለተማረ የሰራው አምነን ነው እንደማይደረመስ ለ5 ዓመቱ ነው ያመን ነው ታውቃለህ አይደል? ፕሌን ላይ የምትወጣው ሊሆን ያክል ዓመት ተምሯል ብለን ወይም ደግሞ ሲቪውን አይተህ ምናምን አይደለም ታምነዋለህ ያነሱ እንግዲህ በአየር የሆነ አልሙኒየም ተሸክሞ ሲሄድ የሚመራውን ሰው ያምነው ነው ያስገባኛል ብለን መኪናም ልክ እንደዛ እኔ እናንተ እንግዲህ 20-30 ዓመት ኦርቶዶክስ ሆነን በዚህ ሁሉ ዓመት ውስጥ እንደው ቤተክርስቲያን አንተን አምና ይሄ ይወክለኛል ምክንያቱም የሁሉ ዓመት ብላ አሳይን አታረግም አንተ
በጣም የሚታፈርብን ሰዎች ነን እኮ ቢሆን እኮ ነው። ስለ እንግዲህ ቅድም የሰጠኋቸው ኤግዛምፕሎች አሉ። በ5 ዓመት የተማረን ሰው ነው እነዚህ አምነን ቁጭ እያልን ያለን እውቀቱ አለው ብለን የመስራት አቅሙ አለው ብለን ስላመን ይሄ ሁሉ ዓመት ኦርቶዶክስ ነንና ይሄ ሁሉ ዓመት ኖረናል ተመላልሰናል። ግን ቤተክርስቲያን ታምንብሃለች ወይ? ቤተክርስቲያኑ ስታድግ አውቃሃት ማደግ ወይ ደግሞ እሷን አውቃሃት ማደግና እሷ እጅ ላይ ማደግ በጣም ይለያይ ነገር እና በጣም ብዙ ሰው ቤተክርስቲያን እንዴት መሰለ ፓርታይም እናቱ ነው ያደረጋት ወይም ፓርታይም ጊዜው እግዚአብሔር እንደዛ ነው ያደረግነው አብዛኞቻችን። ስለዚህ እንዴት መሰለ በጣም ብዙ ሰው የሆነ ነገርን ሲያደርግ ወይም ደግሞ የሆነ ምንፈልገው አይነት መኖር እንፈልገው አይነት ህይወት አለ። በተለይ ደግሞ ዓለማዊ ህይወት ላይ ፋንሲ ህይወት መኖር ትፈልጋለህ፣ ሰክሰስፉል መሆን ትፈልጋለህ። ግን እንዴት ነው መሆን የምትፈልገው? የሆነ ከኋላ ብሌም የሚያደርግህን ቃል ወይም ደግሞ የሆነ ድምፅ አትፈልግም። እሱን ለማጥፋት ነው እሑድ ቤተክርስቲያን የሚሄደው ሰው። ወይም ደግሞ በጣም ሀብታም መሆን ይፈልጋል። ሀብታም መሆን ይፈልግበት መንገድ እግዚአብሔርን ማያስቀይም ቢሆን ደስ ይለዋል። ይሄ ጀርባው ሌላ ኢንቴንሽን አለ። አንተ እግዚአብሔርን አለማስቀየም አይደለም እየፈለክ ያለው፣ እሱን በማስቀየም የሚመጣብህን የወቀሳ ድምፅ እንዲረብሽ አትፈልግም። እዚህኛው ላይ ይፈልግ እንጂ ፕራይቬት ሆኖ አይደለም እግዚአብሔር። ይሄ በጣም ዲፈረንስ አለ። በጣም ብዙ ሰዎች ተሸውደው እየሄዱታል። በዚህ ነው በጣም ዌልዚ መሆን ይፈልጋሉ፣ በጣም ፋንሲ ላይፍ ይፈልጋሉ። ስላልተሳካለ ሄደ የምትሰድበው እግዚአብሔር፣ ሲሳካለ የምታመሰግነው እግዚአብሔር። አስበው እንግዲህ ሁሌ ኮንሱመር ነን እግዚአብሔር ሁሌ ማለት ነው። እና ብዙ ቦታ ተናግሮ ያለው እግዚአብሔር የኤቲኤም ማሽን አይደለም። የሆነ ጸሎት የተባለ ካርድ አስገብተበት እምቢ ስልህ የምትደበደበው ማሽን አይደለም። የሆነ በቃ የሚሰጥህ አንተ መጠየቁ አይደለም። እንደዚህ አይነት አባት አይደለም። የተፈጠርከው ልታገለግል። እኔ በጣም ሁልጊዜ ማስበው ነው የሚደንቀኝ ነገር ከእግዚአብሔር ወደኛ አልቋል እኮ ከዚህ በላይ ምን ያርግልን ማለት። አሁን ይሄ እኮ በጣም እያቀበጠን ነው ታውቃለህ። በጣም እንድተነፍስ እንድትበላ እንድትጠጣ ከዛ ከሱ እሱን ቃል ገብቶልናል። ስለምትበሉ ስለምትጠጡት አትጨነቁ ብሏል። እሺ ይሄ ቃሉ ነው። ሌላ ህይወት ላይ ሀፕን የሚያደርገው አንተ ህይወት ላይ ሀፕን ያደርገው ህይወት ላይ ሀፕን ያደርገው ነገር በጣም ፋንሲ ላይፍ እኮ እንድንኖር እያደረገን ያለ ነው ማለት ከተናገረውም ሊያደርገው ከሚገባውም በላይ ስለሚወደን እያደረገ ያለው ነገር ነው። ግን ፋክቱን ስናየው እውነተኛው መንገድ መሆን የነበረበት ከሱ የመጣው ነገር አልቋል ማለት ስጋውና ደሙን ከመስጠት በላይ ምንም ሊያደርግልህ አይችልም። በአርብ ዕለት ከዚህ በላይ ምን ሊያደርግልህ አይችልም። ጨርሷል። አሁን ከአንተ ወደ እሱ ነበር መሆን የነበረበት። ስቲል እስካሁን ከሱ ነው እየተቀበልን ያለ ነው። እንደው ፍቅሩ አያልቅም እንጂ እኔ እግዚአብሔር ባይሆን ኖሮ እንደው ምን ይውጣን ነበር ነው መኑ ይመስለህ ምና ማለት ነው ከማለት ማን ይመስልሃል የተባለው ለዛ እውነት እሱ ባይሆን ራሱ እግዚአብሔር ባይሆን ምንድን ነበር የሚወጣን? ሌላ የሆነ አለቃ ቦስ ምናምን ቢሆን አስበው ትቀልዳለህ እንዴ ነው የሚለው ማለት በጣም ቀበት ካንተ እንትን ስለለ ምናምን ሰው እንደዚህ አይደል የሚለው ብዙ ከሰጠው በኋላ ምናምን ዝም ብሎ የሚያደርግልህ እግዚአብሔር ግን ሁልጊዜም እሱ ይጠብቃል ወይ እጃችን ይጠብቃል። እኔ ለአንተ ዓላማ አለኝ ነው የሚለው መጽሐፍ ቅዱስ። ዜር የሆነ ፐርፐዝ አለ እዚህ ምድር ላይ የመጣበት። የመጀመሪያው ሰዎችን ወደ እግዚአብሔር መመለስ ነው። አንተ ተመልሰህ ሰዎችን መመለስ ነው። ለዚህ ሰባኪ መሆን አይጠበቅብህም። ሞቲቬሽናል ስፒከር መሆን አይጠበቅብህም። ዘማሪ መሆን አይጠበቅብህም። ሰው የእግዚአብሔር የክብሩ የቸርነቱ ሰባኪ ነው። በህይወቱ መስበክ ይችላል። በኑሮ መስበክ ይችላል። አንተ ታክሲ ስትሳፈር ረዳቱን ትሪት የምታደርግበት መንገድ እግዚአብሔር መስበክ ያለ ለዛ ሰው ተስፋ መስጫ ነው። የሆነ ነዳይ መጥቶ ብር ሳይኖርህ እግዚአብሔር ይስጥልኝ የምትልበት ኢንቴንሽን መንገድህ ራሱ ለዛ ሰው ተስፋ መስጫ ነው። እግዚአብሔርማ እኮ ይሰጣል። እንደውም አንድ ነዳይ አንተ ተቀበለ ስጠኝ ይለዋል። እግዚአብሔር ይስጥልኝ ይችላል የሚሰጥ ከሆነ ለምን ስጠኝ። ይሄ በጣም ባይዞ በጣም በቃ ለነሱ ልንሰጠው የሚገባን የተሰጠን ነገር ነው ሁሉም እና እያንዳንዱ የምታልፈው ነገር ወይም ደግሞ ዛሬ ጠዋት መነሳትህ ለአንተ ብቻ አይደለም ለሆነ ሰውም ነው። አሁን ማን እንግዲህ ከአንተ ህይወት በጣም ብዙዎቻችን ተምረናል። ያለፍከውን ነገር እናውቃለን። በትክክል መጠቀምህን የምናውቀው አልፎልህ ብቻ አይደለም የኖርከው እንዴት እንዳለፈልህ ለሰዎች እያስተማርክ ነው። እግዚአብሔር እንደሚያሳልፍ በአንተ ህይወት ሰዎች ተስፋ ያደርጋሉ። ሰው እንግዲህ በእንደዚህ አይነት ነገር ውስጥ አልፎ እንደዚህ ሰክሰስፉል መሆን የሚችል ከሆነ ታዲያ እኔስ እግዚአብሔር ለምን አያደርግልኝ ብሎ ማሰብ ይጀምራል። በጣም ብዙ ኤግዛምፕል መጽሐፍ ቅዱስ ላይ ክርስቶስ ሲሰጣቸው የነበሩት እንደዛ ነው። አንድ ልጅ ርቦት አባቱን ዳቦ ሲጠይቀው ድንጋይ ይሰጠዋልን እያለ እንደዚህ ኤግዛምፕል የሰጠው እኮ ለማን ያዘዋል እንዲያደርግ ያንተን እከለክላለሁ ወይ እንደዚህ ላለፋላቸው ሰዎች እነዚህን ሰዎች ከዛስ መጽሐፍ ቅዱስ ላይ ያሉ ሰዎች ዮሴፍ ሙሴ እነዛ ሁሉ ሰዎች እነዚህን ሰዎች ከመከራ አውጥቼ ኢዮብን እጥፍ ድርብ አድርጌ ክሼ አንተን እንዴት አላድንህም? ስለዚህ ምስክሮች ነን፣ ሁላችን ምስክሮች ነን። የቸርነቱ ምስክር ነው። እንዴት ዋልክ እንዴት አደርክ ሲባል እግዚአብሔር ይመስገን የምትለው እኮ እሱን ያሳደረኝ እያልክ ነው። ስለዚህ ማደር በሱ ነው፣ መዋል በሱ ነው፣
መተኛት በሱ ነው፣ መንቃት መተንፈስ በሱ ነው። እና በመንገዳችን በህይወታችን ሁሉ እኛ ሰባኪዎች ነን። ሰውነት ሰባኪ ነው፣ ሁሉ ነገር ሰባኪ። እና ወደ ቀደሙ ነገር ስመለስልህ ቤተክርስቲያን ለዛ ነው ማንወክላት፣ በህይወት ለመኖር ስለማንጠር፣ ስለማናውቃት፣ ስለማይገባን አንዳንድ ብዙ ሰው መናፍቅ የሚሆነው ቤተክርስቲያን ስለማያውቃት